ጨነቃት ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያው ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያው ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የይሁዳ ምድር ምስጋና ተመላች ንጉሥ መጥቷልና ከናዝሬት ገሊላ። ታምሩን ትናገር ቤተልሔም ታውራ ዝማሬ ሲውጣት ተረስቶ ቆጠራ። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያው ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የማይታይ ታየ ተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለው። ገረማት በቦታ ናሿን ሙሽራ ተዋህዷልና ቃል ከሥጋ ጋራ